ጤና ይስጥልኝ ተመልካቾቼ እንደምን አላችሁልኝ? ዛሬ የምንነጋገረው ስለ በጣም አስፈላጊ ስለሆነ ስለ ማስረጃ ጉዳይ ነው። ማስረጃ መጀመሪያ ነው የሚቀርበው ተሟልቶ የሰው ማስረጃ እንዲሁም የሰነዶች ማስረጃ እንዲሁም የላቦራቶሪ ማስረጃ ካለ ከነመጠቆሚያው መጀመሪያ ክሱ ሲቀርብ ነው የሚቀርበው፣ ወይ ደግሞ ተከሳሽ ከሆኑ እሱም መልስ ሲሰጡ ነው ተጠቃልሎ ጠቅላላ የሚቀርበው። ኢቭን ማስረጃውን እንኳን ማቅረብ ካልቻሉ እርሶ እጅ ላይ እንኳን ካልተገኘ ማመላከት መቻል አለበት። ክሱ ላይ ወይም መልሶት ላይ ማመላከት መቻል አለበት። ለምሳሌ እርሶ ማቅረብ የማይችሉት አንድ የገቨርንመንት ኢንስቲትዩሽን መንግስት ኤጀንሲ ውስጥ ያለ እርሶ አክሰስ ማድረግ የማይችሉት ማስረጃ የሰነድ ማስረጃ ካለ ይህ የሰነድ ማስረጃ ስላለ በህግ ቁጥር ያው መጥቀስ የለበትም እንዲቀርብልኝ ብለው ማመላከት መቻል አለበት። እንደሌለ ነው የሚያስበው። ዝም ካሉ እርሶ እንደሌለ ነው የሚያስበው። ማስረጃ ተሟልቶ ካልቀረበ ደግሞ ሳይድ ኢፌክት አለ። ይህም ክርክሩ በሚጀመርበት ወቅት ማስረጃ አለኝ እንኳን ቢሉ ላለማቅረብ የሚችሉበት ሁኔታ አለ። በእርግጥ ዳኛው ካመነበት ይህ ማስረጃ አለ ብሎ ካሰበ በ145 እንዲመጣ ማስደረግ ይችላል፣ ፍርድ ቤት ይችላል። ነገር ግን እርሶ ሊገደቡ ይችላል። በተከራካሪ ወገን መቃወሚያ ሊቀርቡበት ይችላል፣ ወይ ደግሞ የመልስ ምት ሊመጣበት ይችላል። ያኔ በመቃወሚያው መሰረት ዳኛው ከሄደ መቃወሚያውን ውድቅ ካደረገው ውድቅ ነው የሚሆነው። ስለዚህ መጀመሪያ ነው ማቅረብ ያለበት። ነገር ግን ዳኛው እድል ሊሰጡት ይችላል። ለምሳሌ እዚህ ኤጀንሲ እዚህ መስሪያ ቤት ያለው ማስረጃ ያቅርብ ብዬ ፈቅዶልዎታል እንበል። በክርክር ወቅት በጣም ጠቃሚ ማስረጃ ሊሆን ይችላል። ያንን ማስረጃ እርሶ ማቅረብ ሲገባዎት ቀጠሮ ይሰጣል። እስከዚህ ቀን ቀጠሮ እርሶ ወዲያውኑ አይበቃኝም ማለት አለበት። ለምሳሌ የ10 ቀን ቀጠሮ ከሰጠ ክፍለ ሀገር ከሆነ ወይ ደግሞ የኤጀንሲው አሰራር ቢሮክራሲ ካለበት ሬድ ቴፕ ካለበት ያኔ እርሶ እኔ ይሄ ጊዜ አይበቃኝም ብለው ወዲያውኑ ለፍርድ ቤቱ ማመልከት አለበት። በክርክር ወቅት ምን ያህል ተጨማሪ ጊዜ ይሰጥ ሲባሉ ተጨማሪውን ጊዜ ታሳቢ አድርገው 1 ወር እንደዚህ ብለው ማስረጃው እንዲቀርብሎት ማድረግ ይችላሉ። ያኔ ግን በተሰጡት ጊዜ ማስረጃውን ማቅረብ አለበት። ካላቀረቡስ ይታለፋል። ማስረጃ ማቅረቦት ይታለፍና ኬዙ መታየት ይጀምራል። ያለ ማስረጃው እንደሌለ ተቆጥሮ ማለት ነው። ይህ በጣም ሳይድ ኢፌክት አለው ለእርሱ፣ በጣም ከፍተኛ ሳይድ ኢፌክት አለው። ምክንያቱም ምንም እንኳን ማቅረብ ባይችሉም በወቅቱ ወደ ሁለተኛው ወደ ይግባኙ እንኳን ቢሄዱ አሳማኝ ምክንያት ከሌሎት በስተቀር የማስረጃ ጉዳይ ላይ የሚቀጥለው ፍርድ ቤት ይግባኝ የተባለለት ኢቭን የኢትዮጵያ ጠቅላይ ፍርድ ቤት እንኳን ቢሄዱ የማስረጃ ጉዳይ ላይ የማስረጃ ሚዛን ነው እንጂ የሚያየው ማስረጃ ማቅረብ አለመቅረብ ላይ ወይ ደግሞ የሚያየው የህግ ስህተት ካለ። ስለዚህ በጣም ጥንቃቄ ያስፈልጋል። ማስረጃ ማቅረብ ባለበት ሰዓት አቅርቡ ከተባለው ማቅረብ ነው ያለበት። ጊዜ ካልበቃዎት ለክቡር ፍርድ ቤቱ እዛው እኔ ይሄ ጊዜ አይበቃኝም እንትኑ ታሳቢ ተደርጎልኝ ማቅረብ አልቻልኩም ብለው መናገር አለበት። አለበለዚያ ያንን በወቅቱ ማቅረብ ከሆነ ማስረጃ የማቅረቦት ሂደት ይታለፍና እንደታለፈ ለሚቀጥለው ፍርድ ቤት ይገለጽለታል ማለት ነው፣ መዝገቡ ላይ ስለሚታወቅ። ስለዚህ የማስረጃ እድሎትን ማቅረብ እድሎትን በአግባቡ መጠቀም ይኖርቦታል እንዳይታለፉ። ለዛሬ ነው ዛሬ የመጣሁት ለዚህ ጉዳይ ነው። በጣም አመሰግናለሁ።